አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ነው ወይ? ውዶች ዛሬ በጣም ያሳዘነችኝን ነገር ማለት ነው ላንብብላችሁ። ሼር ሰብስክራይብ አድርጉ እንዳትረሱ። ከተመቻችሁ ሼር ሰብስክራይብ ላይክ አድርጉ። እሺ አዳምጣት ቆም ብላችሁ። በአንድ ትንሽ መንደር ውስጥ ዳንኤል የተባለ ልጅ ይኖር ነበር። ቤታቸው ከጭቃና ከቆርቆሮ የተሰራ ትንሽ ጎጆ ነበር። ዝናብ ሲዘንብ ውሃ ወደ ውስጥ ይገባ ነበር። እናቱ በሰዎች ቤት ልብስ ታጥብ ነበር። አባቱ ግን ከብዙ ዓመታት በፊት በህይወትም ሞቶ ነበር። ዳንኤል ገና ትንሽ ልጅ ሳለ የድህነት ህይወት ምን እንደሆነ ተረድቶ ነበር። አንዳንድ ቀን ምግብ አይኖራቸውም። እናቱ ግን ልጄ አንተ ብላ የነበረውን ትንሽ እንጀራ ለእርሱ ትታ እሷ ባዶ ሆዷን ትተኛ ነበር። ዳንኤል ይህን ሲያይ ልቡ ይሰበር ነበር። ትምህርት ቤት ሲሄድ የተቀደደ ጫማ ይለብስ ነበር። አንዳንድ ልጆች በእርሱ ላይ ይሳለቁ ነበር። የድሃ ልጅ ብለው ሲጠሩት ዓይኑ በእንባ ይሞላ ነበር፣ ግን ዝም ብሎ ይቀመጥ ነበር። ምክንያቱም እናቱ ትዕግስት አጥተው ቀን ይቀየራል ብላ ትነግረው ነበር። አንድ ቀን እናቱ በጣም ታመመች። መድኃኒት የሚገዛበት ገንዘብ አልነበራቸውም። ዳንኤል ትምህርቱን ትቶ በገበያ መሸከም ጀመረ። ቀኑን ሙሉ እየሰራ ማታ ግን በደካማ መብራት መጽሐፉን ያነብ ነበር። ነገር ግን መከራው አላበቃም። አንድ ብርድ ሌሊት እናቱ እጁን አጥብቃ ይዛ ልጄ ትምህርትህን አትተው ብላ አለቀሰች። ዳንኤል በእናቱ አጠገብ ተቀምጦ እስከ ጠዋት ድረስ አለቀሰ። በዚያ ቀን ዓለሙ ባዶ እንደሆነ ተሰማው። ከዚያ በኋላ ብቻውን ኖረ። ቀን ይሰራል፣ ማታ ይማር ነበር። ብዙ ችግር ቢያጋጥመውም የእናቱን ቃል አልረሳም። ዓመታት አለፉ። ዳንኤል በጥረቱ ተምሮ ዶክተር ሆነ። አንድ ቀን ወደ ያደገበት መንደር ተመለሰ። ከዚያ ነፃ ሕክምና የሚሰጥ ትንሽ ክሊኒክ ከፈተ። ድሆች ልጆች ሲመጡ የራሱን ሕይወት ያስታውስ ነበር። ሌሊት አንድ ጊዜ ወደ አሮጌው ጎጆ ሄዶ በሰማይ ያሉትን ከዋክብት እያየ ቀስ ብሎ እናቴ ቃልሽን ጠብቄያለሁ አለ። ከዓይኑም እንባ ቀስ ብሎ ወረደ። ያ አላህ ድህነት ከባድ ነው ውዶች። ያ ረብ ልብ ነው የሚነካው በእውነት። እና ይህን ይመስላልላችኋለሁ። ቀጣይ ደግሞ ታሪክ አቀርብላችኋለሁ። ሼር ሰብስክራይብ ላይክ አድርጉ ውዶቼ።